ليلة القدر وما أدراكم ما ليلة القدر بسم الله الحمد لله والصلاة والسلام على رسول الله ليلة القدر من اندهونك من أساوقاتشو سبحان الله رمضان ورمالت يكبر ويدمكو بليلة القدر نو ليلة القدر سبحان الله الله عنده هلال قرآن برمضان ورد كتلال شهر رمضان الذي أنزل في القرآن رمضان ورمالت قرآن وردبت ورنواله تارك رمضان ورصدمو بيتنيو مشتوني وردو انديه لال الله إنا أنزلناه في ليلة القدر قرآن نيا وردنو بليلة القدر على ليلة القدر ايتنو يالتشو مانش الصا ليلة القدر هي خير من 1000 شهر ليلة القدر مالت كأند شي ور بلاينج يود أمس يكير كسمانيا سوست أمت بلاي نشلال ይህ ማለት ምን ማለት ነው በዛች ምሽት የሚደረግ ዒባዳ የሚሰራ ኸይር ስራ ከ83 ዓመት በላይ ከሚሰራ ኸይር ስራ የበለጠ አላህ ዘንድ ተወዳጅ ነው አጅር የሚያስገኝ ነው ከፍታ የሚያስገኝ ነው ታዲያ ለይለቱል ቀድር መች ነው የምትገኘው في 10 الأواخر ለይለቱል ቀድር አለችው በረመዳን ወር በመጨረሻው 10 ቀናቶች ውስጥ ነው ለዚህም ሲባል ነው ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻው 10 ቀናቶች ሲገቡና ሲደርሱ ሸደ ሚዕዘራ መቀነታቸውን ጠበቅ ያደርጉ ነበር ምስቶቻቸውን ይቀሰቅሱ ነበር ለዒባዳ ዝግጁ ይሆኑ ነበር ሱብሃንአላህ 10 الأواخر لاي كجبريل قال أبرو قرآن مدرسة يدرقو نبرة كان أحيا الليلة كله የረመዳን ወር የመጨረሻው 10 ቀን ማታውን ህያው ያደርጉት ነበር አይተኙም ነበር በዒባዳ ድሮም ቀውይናቸው ድሮም ነሽጥ ናቸው 10 الأواخر ሲገባ ይብስባቸው ነበር ነው ኢዕቲካፍ ይገቡ ነበር ሱብሃንአላህ ከበኒ አደም ጋር የነበራቸውን ግንኙነት አቋርጠው ከአላህ ጋር ብቻ ግንኙነት ለማድረግ ከአላህ ብቻ ጋር ለመነጋገር ዒባዳ ለማድረግ መስጂድ ገብተው ኢዕቲካፍ ይቀመጡ ነበር የሚቀመጡበት ኢዕቲካፍ ደግሞ እንደ ድንኳን ኸይማ ነገር ነው የነበረችው እዛች ይገባሉ ከአላህ ጋር ነው ቆይታው ሙሐሰበተ ነፍስ ቁርአን መቅራት አላህን መዘከር አኺራን ማስታወስ የተፈጠሩበትን ዓላማ ምን ያህል አሳክቻለሁ ምን ያህል ይቀረኛል ማድረግ በዒባዳ የተወጠሩ ነበሩ ነቢያችን ሰለላሁ ዐለይሂ ወሰለም እኔና አንቺስ 10 الأواخርን እንዴት ለመቀበል ተዘጋጅተናል እንዴት ልናሳልፈው ተዘጋጅተናል ለይለቱል ቀድር እንዳታመልጠንና በአግባቡ እንድንጠቀምባት ምን ያህል ዝግጅት አድርገናል የሚለው የያንዳንዳችን ጥያቄ ነው መልሱን በአግባቡ መልሰን ለይለቱል ቀድርን ከሚያገኙት 10 الأواخርን በዒባዳ ከሚያሳልፉት አላህ ያድርግላችኋለሁ ወጀዛኩሙላሁ ኸይረን ወሽክራ